ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን ከካፋ ቴሌቪዥን ለሳቱ ያዘጋጀናቸውን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ብሩክታይት ብርሃን ነኝ። አብራችሁ ቆዩ። የደቡብ ምዕራብ ኢትዮጵያ ህዝቦች ክልል የብሔረሰቦች ምክር ቤት ሁለተኛ ዓመት 3ኛ መደበኛ ጉባኤውን ሊያካሂድ ነው። ጉባኤው ነሐሴ 23 ቀን 2016 ዓ.ም በቴፒ ከተማ እንደሚካሄድ የምክር ቤቱ ዋና አፈ ጉባኤ አቶ መቱ አኩ ገልጸዋል። በጉባኤው የበጀት ዓመቱ እቅድ አፈጻጸምና የ2017 በጀት ዓመት እቅድ እንዲሁም ሌሎች አጀንዳዎች ቀርበው በምክር ቤቱ አባላት አስተያየት ይሰጥባቸዋል ብለዋል ዋና አፈ ጉባኤው። ጉባኤውን ለማካሄድ የሚያስችል ቅድመ ዝግጅት መጠናቀቁንም አቶ መቱ አኩ አስታውቀዋል። ምክር ቤት አባላትም ሚናቸውን በመወጣት የብሔረሰቦችን መልካም እሴቶች ለማጉላትና የሰላም ግንባታ ስራዎችን ለማስቀጠል በሚደረግ በዚህ ጉባኤ ቀደም ብሎ መገኘት እንዳለባቸው ዋና አፈ ጉባኤው ጥሪ አቅርበዋል። በጉባኤው ዕለትም የምክር ቤቱ አባላት፣ አስፈጻሚዎች፣ ተጋባዥ እንግዶችና ሌሎች የሚመለከታቸው ባለድርሻ አካላት እንደሚሳተፉ ተጠቁሟል። ዘገባው የክልሉ መንግስት ኮሚኒኬሽን ነው። በካፋ ዞን በዘንድሮ የአንድ ጀንበር የአረንጓዴ አሻራ መርሃ ግብር ላይ በመሳተፍ ከእቅድ በላይ እንዲሳካ ህብረተሰቡ ላደረገው አስተዋጽኦ የዞኑ ዋና አስተዳዳሪ አቶ እንዳሻው ከበደ ምስጋና አቀረቡ። ዋና አስተዳዳሪው በሀገር አቀፍ ደረጃ የተጀመረውን የአረንጓዴ አሻራ የዞኑ ህዝብ በተመረጡ አካባቢዎች በነቂስ ወጥቶ በመትከል ሀገራዊ ጥሪውን በተግባር አሳይቷል ብለዋል። ከዚህ ቀደምም ቢሆን ደንን የመትከልና የመንከባከብ ባህል ባለቤት የሆነው ህዝባችን ይህንኑ ባህል አጠናክሮ በማስቀጠል የጽድቀት መጠኑን ከፍ እንዲያደርግም አቶ እንዳሻው ጠይቀዋል። በተለይም ካፋ ዞን በተፈጥሮ ሀብት የታደለና ለተተከሉ ችግኞችን ቢሆን ምቹ አየር ጸባይ ያለው በመሆኑ ለጽድቀቱ ድርሻ ያለው ቢሆንም በቂ እንክብካቤ እንደሚያስፈልግም አሳስበዋል። በዚህም ከቅድመ ዝግጅት እስከ ተከላ ድረስ ለጉዳዩ ትልቅ ትኩረት በመስጠት ያሳካችሁ በየደረጃ ያላችሁ አመራሮች፣ ባለሙያዎችና ከጉድጓድ ቁፋሮ ጀምሮ በተከላም የተሳተፋችሁ የህብረተሰብ ክፍሎች በካፋ ዞን መንግስት ስም ልባዊ ምስጋና አቀርባለሁ ብለዋል አቶ እንዳሻው ከበደ። የዘንድሮ ዘመቻ በህብረተሰቡ ትብብርም ከእቅድ በላይ መሳካቱንም በመጠቆም ዘገባው የባልደረባችን ፍጹም ተሾመ ነው። በተከላ ወቅት የታየው የህዝቡ አንድነትና ትጋት የተከለውን ችግኝ በመንከባከብ መደገም አለበት ሲል የዴቻ ወረዳ አስተዳደር ገለጸ። ችግኝ የመትከልና ጽድቀቱን የመከታተል ተግባር ባህላችን መሆን እንዳለበትና ቀስቃሽ መጠበቅ እንደማይገባም ተመላክቷል። በላቸው በላይ ተጨማሪ አለው። ትልቁ ምክንያት የሆነው ዋነኛው የዚህ የተፈጥሮ ሀብት መመናመንና የችግኞች ደኖች እጥረት ነው ማለት ነው። ይህንን እንግዲህ ለመታደግ ዋነኛውና የመጀመሪያው ዓላማ መፍትሄ ሊሆን የሚችለው አንደኛና ብቸኛ አማራጭ የተለያዩ ዘርፈ ብዙ ጠቀሜታ ያላቸውን ችግኞችን መትከል ነው። ይህንን ታሳቢ በማድረግ አንደኛ የተለያዩ ፍራፍሬዎች እና በአንድ በኩል የመሬት መንሸራተት ናዳን እና ሌሎችን ተጽዕኖ የሚከላከል በሌላ በኩል ደግሞ ለአካባቢው አርሶ አደር ለባለቤቱ ለማህበረሰቡ የምግብነት አገልግሎት የሚሰጥ በማድረግ ተለይቶ እየተተከለ ይገኛል። ሌላኛው ደግሞ ለዚሁም ደግሞ ቅድም ያልኩትን የአየር ጸባይ መቀየርን መቋቋም የሚችል አሁንም ለከብቶቻችን ዞሮ ዞሮ የአርሶ አደር ህይወትን የሚቀይር ለአካባቢውም ለሀገሪቱም ኢኮኖሚ ምንጭ የሆነውን የእንስሳት አስተዋጽኦን ለማሻሻል የተለያዩ ምኖች አሉ። እነዚህም የተከላ አካሎች ናቸው፣ የተተከሉም ይገኛሉ። ሌላው ደግሞ በርካታ ቁጥርን የያዘ የዛሬ የተከላችንን አንዱም ዓላማ ከሱ ውስጥ አብሮ እየሰራ ያለው ቡና ነው። እንግዲህ እንዳያችሁት ዛሬ እዚህ ችግኝ ጣቢያ ላይ ያለው በሌሎች ቦታዎች ላይ በጣም በስፋት ሲተከል ነበረ። ዛሬም በአንድ ጀንበር ተከላ ትልቅ ትኩረት ተሰጥቶ እርግጥ አሁን ይሄ የወቅቱ አየር ለተከላ ከምንም በላይ 100% ምቹ ነው። ስለዚህ ይህንን 100% ምቹ የሆነ የአየር ጸባይ ያልተቀየረ ያልተዛባ ንጹህ የተስተካከለ ለችግኝ ጽድቀት ምቹ የሆነውን ችግኝ ለማጽደቅ ያው ተፈጥሮ ደግፎናል ማለት ነው። ስለዚህ ቡና በዛ ውስጥ አንዱ ነው። ሌላኛው ደግሞ ዘርፈ ብዙ ጠቀሜታ ያላቸው ቅመማ ቅመም አይነቶች አሉ። ቅድም እንዳያችሁት እዚህ ችግኝ ጣቢያችን ላይ ያሉት ችግኞች እንዲሁ በቀላል በዋዛ የተዘጋጁ ሳይሆን በዚሁ ልክ ደግሞ በፖሊ ያዘጋጀናቸው ኮሮርማ አለ፣ ጥምዝ በፖሊ የተዘጋጀ አለ። ያው የምግብ ዋስትናን ማስጠበቅ ስላለብን ለዚህ ግራፍትድ የሆኑ አቮካዶዎችን፣ ሙዝ በተለያየ ቫራይቲ ከተለያዩ አካባቢዎች የመጡትን በነርሰሪ ሳይቶቻችን አዘጋጅተን እየተከልን ነው ያለነው። ማህበረሰባችንም ያው ደን ተከላውን ማለት የአረንጓዴ አሻራውን የምግብ ዋስትና ማስጠበቅ አለብን በሚል
አቮካዶ፣ ሙዝ እና ሌሎች እየተከለ ይገኛልና በተለይ በወረዳችን ደግሞ በተለየ ንቅናቄ እየተተከለ ያለው የቡና ነው። የቡና መገኛ እንደመሆኑ መጠን በቡና የተሻለ ምርትና ምርታማነት ማሳደግ ስላለብን የቡና ችግኝ በተለያዩ ቀበሌዎቻችን ተዘጋጅተዋል። ከ7 ሚሊዮን በላይ በወረዳችን አዘጋጅተናል። ከዚህ አልፈም ከቦንጋ ዩኒቨርሲቲ የተለያየ ጥሩ ዝርያ ያለ ቡና በማዘጋጀት የተዘጋጀውን ችግኝ በማምጣት ከ1 ሚሊዮን በላይ በማጓጓዝ ላይ ነው። እሱም አሁን ባለው ሁኔታ ላይ ወደ 100,000 የሚጠጋ የቡና ችግኝ ተከለናል። ከቦንጋ ዩኒቨርሲቲ የመጣውን ማለት ነው። ከዚህ ባለፈ ሁሉም አካባቢዎቻችን ላይ የቡና ተከላ ተጠናክሮ የአረንጓዴ አሻራ አካል ሆኖ እየተሰራ ነው ያለውና በአጠቃላይ በተከላው ዙሪያ ላይ ያለውን ነገር የጀመርነውን ተከላ ዛሬ ነው እየጀመርን ያለ ነው። አጠቃላይ ማህበረሰባችን በመሳተፍ በተሻለ ሁኔታ ተከላውን እንዲፈጽምና እንዲንከባከብ እንዲያበቃ የማድረግ ስራ ላይ ትኩረት አድርጎ አርሶ አደሩም በየደረጃው ያለው ባለሙያ ደግፎ ይሄ የተከለው ችግኝ ለውጤት እንዲበቃ የማድረግ ስራ ላይ ትኩረት አድርጎ ይስራ የሚል ነገር ነው አለኝና የዘንድሮ አረንጓዴ አሻራ የአንድ ጀንበር ተከላ 3 ዋና ዋና ነገሮችን ያተኮረ ነው። አንደኛው ለአየር ንብረት ለውጥ የማይበገር የአረንጓዴ ኢኮኖሚ ከመገንባት አንጻር የደን ሽፋናችንን ያው መጨመር ነው። ከጊዜ ወደ ጊዜ ደን ሽፋናችን እየጨመረ ነው። በተለይ የደን ችግኝ ስንተክል አገር በቀል የሆኑ የደን ችግኞችን የመትከል ስራ ነው ምንሰራው። በሁለተኛ ደረጃ ይሄ የአንድ ጀንበር ተከላ ትኩረት የሚያደርገው የምግብ ዋስትናን የማረጋገጥ ስራ እግረ መንገዱን እንሰራለን ማለት ነው። የምግብ ዋስትና የምናረጋግጠው አንደኛ በተለይ ፍራፍሬ እዚህ እንደምታዩት አሁን የአቮካዶ ችግኝ አለ፣ የሙዝ ችግኝ አለ። እነዚህን የፍራፍሬ ችግኞች ለምግብ ዋስትና ለኛም ተርፎ ለሌሎችም ለገበያ ማቅረብ እንድንችል በስፋት እንተክላለን። የተከለውን ደግሞ በዚህ ልክ የጽድቀት ሁኔታውን መከታተል፣ ማጠር፣ በከብቶች በሌሎች ምክንያቶች እንዳይጠፉ ማድረግ የእንክብካቤ ጉድለት እንዳይኖር አስተላልፋለሁ። ሌላ ደግሞ ዘንድሮ የተከልነውን ችግኝ ደግሞ መጪም ይተከላልና ለቀጣይ ችግኝ ተከላ ሰው ደግሞ የራሱን ችግኝ ለማዘጋጀት አስቦ እንዲዘጋጅና የችግኝ ሶርሱንም ለቀጣይ ዝግጁ እንዲሆን የሚል መልእክት ነው አለኝ። በዘንድሮ የጳጉሜ ቀናት የተለያዩ ተግባራትን ለማከናወን መታቀዱን የካፋ ዞን ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት አስታወቀ። ጽህፈት ቤቱ ከባለድርሻ አካላት ጋር በእቅዱ ላይ ምክክር አካሂዷል። ታምራት ኃይሌ ተከታዩን አሰናድቷል። የካፋ ዞን ብልጽግና ፓርቲ ጽህፈት ቤት ኃላፊና የመንግስት ዋና ተጠሪ አቶ አጥናፉ ኃይሌ መድረኩን በመሩበት ወቅት እንደተናገሩት በየደረጃው ባሉ መዋቅሮች በተያዘው እቅድ መሰረት ህዝቡን በማስተባበር የተለያዩ ስራዎችን በማከናወን እንደሚከበር ገልጸዋል። ከሚከናወኑ ተግባራቶች ውስጥ ስፖርታዊ እንቅስቃሴዎች፣ የሃይማኖት አባቶች ስጦታ መለዋወጥና የመሳሰሉ ጉዳዮች የእቅዱ አካል መሆናቸውንም ተናግረዋል። በስነ ምግባር ወጣቶችና ህጻናቶች ፓርላማ ጋር ውይይት እንደሚደረግም ተመላክቷል። እነኚሁ ወጣቶችና ህጻናት የነገውን ብርሃንና ብልጽግናን ተመልክተው በቁርጠኝነት የበኩላቸውን ድርሻ እንዲወጡ የማስገንዘብ ስራ እንደሚከናወንም ተገልጿል። በፓርቲ መሪነት የተገኙ ስኬቶችን በመዘከርና ለቀጣዩ ተልዕኮ መዘጋጀት ሌላኛው የእቅዱ አካል መሆኑም ታውቋል። ከሁሉም ፈጻሚ አካላት ጋር መግባባትን በመፍጠር ለህዝቡ መልእክት ሊያስተላልፉ የሚችሉ ሁኔታዎችን ማዘጋጀት እንደሚገባም ተብራርቷል። የካፋ ዞን ምክትል አስተዳዳሪና ገቢዎች መምሪያ ኃላፊ አቶ ደመላሽ ንጉሴ በበኩላቸው በየደረጃው ያሉ ፈጻሚዎች ተልዕኮውን በተደራጀ መንገድ በመፈጸም የተቀመጡ ግቦችን ማሳካት እንዳለባቸውም አሳስበዋል። ለተግባራቱ ስኬታማነት ጠንካራ ክትትልና ድጋፍ ማድረግ እንደሚያስፈልግም ተናግረዋል። በመድረኩ ተሳታፊዎች የተለያዩ ጥያቄዎችና ሀሳቦች የተነሱ ሲሆን በመድረክ መሪዎቹ ምላሽና ማብራሪያ ተሰጥቶ ውይይቱ ተጠናቋል። ኢትዮጵያ በአንድ ጀንበር 600 ሚሊዮን ችግኞችን ለመትከል አቅዳ 615.7 ሚሊዮን ችግኞችን በመትከል ከእቅድ በላይ አሳክታለች። 29.1 ሚሊዮን ዜጎች በ318.4 ሺህ ሄክታር መሬት ላይ አሻራቸውን አሳርፈዋል። ባልደረባችን ምህረተአብ ብርሃኑ የችግኝ ተከላና እንክብካቤ ዙሪያ ተከታዩን አሰናድታለች። ተከታትለን እንመለስ። ችግኞች አድገው ዛፍ ደረጃ ሲደርሱ ያላቸው ጠቀሜታ በካይ ነገሮችን በመያዝ የአየር ጥራት ከማሻሻል በተጨማሪ ካርበን ዳይኦክሳይድን ከከባቢ አየር ውስጥ በመቀነስ የአየር ንብረት ለውጥ ለመቋቋም ከፍተኛ አስተዋጽኦ አላቸው። እንዲሁም ለተለያዩ ብርቅዬ አራዊት መጠለያና ምግብ በመሆን ይጠቅማሉ። ከፍተኛ ስነ ምህዳራዊ አስተዋጽኦ በማበርከት የተፈጥሮ ሚዛንን ለመጠበቅም እንዲሁም
ተክሎች ምግባቸውን በፀሐይ ብርሃን በሚያዘጋጁበት ስነ ህይወታዊ ሂደት ውስጥ የምንተነፍሰው ኦክሲጅንን ያመርታሉ። በሌላ በኩል በዚህ ስነ ህይወታዊ ሂደት ዛፎች ለአየር ንብረት ለውጥ ተጽዕኖ ቅነሳና ለዓለም ካርበን ዑደት አስፈላጊ ናቸው። ችግኞችን የመትከል ዓላማና ጥቅምን ስንመለከት አሳድጎ ከዛፍ ምርቶቻቸውን ለመጠቀም የተጎሳቆሉ ወይም የተጎዱ መሬቶችን መልሰው እንዲለሙ ወይም እንዲያገግሙ ለማድረግ አካባቢን ለማስዋብ ለአፈርና ውሃ ጥበቃ እንዲሁም የተፈጥሮ ሚዛንን ለመጠበቅ ይረዳሉ። ሀገራችን ከምትከተለው የአረንጓዴ ልማት ስትራቴጂ ጋር በተያያዘ ከ2011 ዓ.ም ጀምሮ በተደረገ የችግኝ ተከላ መርሃ ግብር በርካታ ችግኞች መተከላቸው ይታወቃል። በያዝነው ክረምት በአንድ ጀንበር 600 ሚሊዮን ችግኝ ተከላ ላይ በሁሉም የሀገሪቱ ክፍሎች ከእቅድ በላይ 615.7 ሚሊዮን ችግኞች የተተከሉ ሲሆን 29.1 ሚሊዮን ዜጎች በ318 ሄክታር መሬት ላይ አሻራቸውን ማሳረፋቸው ያገኘነው መረጃ ያመለክታል። ባለፉት ዓመታት በክረምት ወቅት በተካሄዱ የችግኝ ተከላ ዘመቻ ህብረተሰቡ በርካታ ችግኞችን ቢተክልም የመጽደቅ እድላቸው ግን በአማካኝ 70% ብቻ እንደነበር መረጃዎች ይጠቁማሉ። ይህ የሆነበት ምክንያት በዋነኛነት በዘመቻ ከመትከል በዘለለ እንክብካቤና ክትትል ላይ ውስንነት በመኖሩ ነው። የዚህ ዓመት የችግኝ ተከላ ለየት የሚያደርገው ካለፈው ልምድ ተወስዶ ችግኝ መትከል ብቻ ማዕከል ያደረገ ሳይሆን መንከባከብንም ትኩረት ያደረገ በመሆኑ ነው። ችግኞችን ለማዘጋጀትና ለመትከል ከሚወጣው ሀብት ጉልበትና ጊዜ አንጻር የተተከሉትን ችግኞች በመንከባከብ እንዲጸድቁ ብሎም እንዲያድጉ በማድረግ የታለመላቸውን አገልግሎት እንዲሰጡ ማድረግ አስፈላጊ ነው እንላለን። ችግኞችን በዘመቻ መትከል ብቻ ሳይሆን መንከባከብ ብሎም ለዘላቂ ጥቅም ላይ ማዋል አስፈላጊ ነው የሚለው የጣቢያችን መልእክት ነው። በ2017 ትምህርት ዘመን የትምህርት ተሳትፎና ጥራትን ከሌሎች ጊዜያት በላቀ መልኩ ለማረጋገጥ በትኩረት መስራት እንደሚገባ ተገለጸ። የደቡብ ምዕራብ ኢትዮጵያ ሕዝቦች ክልል መንግስት ትምህርት ቢሮ የ2017 ትምህርት ዘመን የቅድመ ዝግጅት ስራዎች አፈጻጸም በቦንጋ ከተማ እየገመገመ ይገኛል። ዘገባው የክልሉ መንግስት ኮሚኒኬሽን ነው። ተጨማሪ አለ። የክልሉ መንግስት ረዳት ተጠሪ አቶ ነጋ አበራ በመድረኩ መክፈቻ እንደተናገሩት በክልሉ በ2017 የትምህርት ዘመን የትምህርት ተሳትፎና ጥራትን ከሌሎች ጊዜያት በላቀ መልኩ ለማረጋገጥ በትኩረት መስራት ይጠበቅብናል ብለዋል። በትምህርት ሴክተር የተስተዋለ ያለው ስብራት በመጠገን የትምህርት ውጤታማነትን ለማረጋገጥ የክልሉ ትምህርት ቢሮ እየሰራ ያለው ሰፊ ስራዎች አጠናክሮ እንዲቀጥልም አሳስበዋል። በክልሉ የትምህርት ተሳትፎና የትምህርት ጥራትን ለማረጋገጥ ባለፉት ጊዜያት የተሰሩ ስራዎች ቀላል የሚባሉ አይደለም ያሉት አቶ ነጋ አበራ ለቀጣይ ለተሻለ ውጤት መንግስትና ፓርቲው የትምህርት ሴክተር ስራዎችን በጋራ ማቀድ ስራዎችን በየጊዜ በመከታተልና በመገምገም ለውጤቱ መረባረብ ያስፈልጋል ነው ያሉት። በትምህርት ሴክተሩ የተሰሩ ጠንካራ ጅምር ስራዎች ቢኖሩም አሁንም በተሳትፎና በትምህርት ገበታ ላይ የሚታየው የማቋረጥ ችግሮችን በተያዘው የትምህርት ዘመን ለማሻሻልና የማያዳግም መፍትሄ ለማምጣት የተቀናጀ ምዝገባ ስራ ማካሄድና የተጀመሩ የቅድመ ዝግጅት ስራዎች መጠናከር ይገባቸዋል ብለዋል። በዚህም ለሴክተሩ ስኬታማነት ከክልል እስከ ታች የትምህርት ሴክተር አመራሮች ባለሙያዎችና ማህበረሰቡ እንዲደግፍ ጠይቀው የፓርቲ አመራሮችም ስራዎችን በበላይነት መደገፍና ማስተባበር እንደሚገባ አስገንዝበዋል። የክልሉ ትምህርት ቢሮ በተያዘው ትምህርት ዘመን በተማሪዎች ምዝገባ ስራዎች ታሪካዊ ለውጥ ለማምጣት ግብ ተጥሎ እየተንቀሳቀሰ ያለው ስራ ውጤታማ እንዲሆን በመንግስትና በፓርቲው መሪነት የተጀመረው ስራ ተጠናክሮ እንደሚቀጥልም ነው የገለጹት። መድረኩ በሴክተሩ የተጀመሩ ጅምር ስራዎችን ማስቀጠል፣ በሂደት ላይ የሚገኙትን መደገፍና ችግሮችን በመለየት የጋራ አቅጣጫ የሚቀመጥበት ጭምር እንደሆነም አስረድተዋል። በግምገማው መድረክ የክልሉ ፓርቲ ቅርንጫፍ ጽህፈት ቤት አመራሮች፣ የክልሉ ትምህርት ቢሮና የዞን ትምህርት መምሪያ ኃላፊዎች እንዲሁም የዞን የፓርቲ ቅርንጫፍ ጽህፈት ቤት ኃላፊዎች ተገኝተዋል። የስድስቱም የዞን ትምህርት መምሪያ ኃላፊዎች የክረምት ወራት የቅድመ ዝግጅት ስራዎች አፈጻጸም ሪፖርት እያቀረቡ ይገኛል። የሳምባ ካንሰር ክትባት በሙከራ ደረጃ መሰጠት ተጀመረ። ተስፋ የተጣለበት አዲሱ የሙከራ ክትባት በ7 ሀገራት በበጎ ፈቃደኞች ላይ መሰጠት ተጀምሯል። ቤተልሔም እምሩ ተጨማሪ አላት። Lung cancer is the world's leading cause of cancer death. It accounts for about 1.8 million deaths every year. But now doctors have taken a historic step. They have developed the world's first lung cancer vaccine. It is known as BNT116. በዓለማችን በገዳይነቱ የሚታወቀው የሳምባ ካንሰር እስካሁን ፈዋሽ መድኃኒት ሳይገኝለት ቆይቷል። ተመራማሪዎች ለዓመታት ለዚህ ገዳይ ቫይረስ ፈዋሽ መድኃኒት ለመስራት ሲጥሩ የቆዩ ሲሆን BNT116 የሚል ስያሜ የተሰጠውን ክትባት ወደ ማምረት ተሸጋግረዋል። ይህ ክትባት የሳምባ ካንሰርን ለመፈወስ የተዘጋጀ ሲሆን የመጨረሻ ደረጃ ከመድረሱ በፊት በሳምባ ካንሰር በተጠቁ በጎ ፈቃደኞች ላይ እየተሞከረ መሆኑን ዘጋርዲያን ዘግቧል።
እንደ ዘገባው ከሆነ ይህ ክትባት በ7 ሀገራት በሚገኙ በ38 የጥናት ማዕከላት ውስጥ እየተሞከረ ይገኛል። እንግሊዝ፣ ቱርክ፣ አሜሪካ፣ ጀርመን፣ ስፔን እና ሌሎች ሀገራት ክትባቱ በሙከራ ደረጃ እየተሰጠባቸው ያሉ ሀገራት ናቸው። የሳምባ ካንሰር በዓለማችን በየዓመቱ 1.8 ሚሊዮን ዜጎችን የሚገድል ሲሆን ከሌሎች የካንሰር አይነቶች ጋር ሲነጻጸር ተጠቂዎችን የመግደል አቅሙ ከፍተኛ እንደሆነም የሕክምና ባለሙያዎች ይናገራሉ። በሙከራ ደረጃ ያለው ይህ የሳምባ ካንሰር ክትባት የበርካቶችን ሕይወት እንደሚታደግ ተስፋ ተጥሎበታል። ሲጋራ ማጨስ፣ የተበከለ አየር፣ ለኬሚካሎች መጋለጥ፣ ለረጅም ጊዜ በቲቢ በሽታ መቆየትና ሌሎችም ምክንያቶች ለሳምባ ካንሰር ከሚያጋልጡ ምክንያቶች መካከል ዋነኞቹ ናቸው። ክቡራን ተመልካቾቻችን ከካፋ ቴሌቪዥን ለሳቱ ያዘጋጀናቸው ዜናዎች እስካሁኖቹ ነበሩ። ዜናዎቹን በመምራት እኔ ብሩክታይት ብርሃኑ አብሬያችሁ ቆይታ አደረግኩ። ከቀሪ የካፋ ቴሌቪዥን መሰናዶች ጋር መልካም ጊዜ